ምን ፈለክ? ስራ ላይ ነኝ። እንደምን አረፈድክ አዳም? እኔ ደህና አላረፈድኩም ተቃጥያለሁ። አሁን ለወሬ ጊዜ የለኝም። ጣሴ ይሙት እኔም የለኝም። ጣሰው ለወሬ ከሆነ የመጣው እባክህ የቢሮውን በር ከፍተህ ውጣልኝ። ተው እንጂ አዳም፣ ጣሴ ይሙት እቀየማለሁ። ተቀየመኛ? ቢሮዬ ተጎልተህ አሉባልታ አታወራማ፣ አይመቸኝማ። አዳም የረፍት ጊዜ አልደርስ ብሎኝ እንዴት እንደተጨነቅኩ ብታውቅ ይኸው እንደዚያ አትለኝም ነበር። የረፍት ጊዜ ለምን አልደርስ አለ? አንተን ታላቅ ወንድሜን አግኝቼ ብሶቴን ትንፍስ ለማለት ነበራ። ምን ፈልገህ ነው ጣሰው? አንተን ወንድሜን። እሺ እባክህ። በጣሴ ሞት ምን ገጠመ ብለህ ምን አለ ብትጠይቀኝ? ጣሰው እንደምታየኝ በወረቀት ተከብቤያለሁ። ስለዚህ ጥለህልኝ ውጣ ቢሮዬን። እሺ አንተ ልታናግረኝ ካልፈለክ ፍቃድ ስጠኝ። ስለ ፍቃድ ከኔ ከሩቅ አለቃ ጋር ማውራት አይጠበቅብም። የቅርብ አለቃ ጋር ሄድና መልክት። ምን አለ ችግሬ ምን እንደሆነ ብትጠይቀኝ በጣሴ ሞት። ከልብ ጓደኛ፣ ከወዳጅ፣ ከባልንጀራ ወዘተ ጋር መነጋገር ትችላለህ። እሱ ማን ነው? ገድሉ ይባላል። በጣሴ ሞት አሁን ፍቃድ ስጠኝ። ሳምሪን ላገኛት ትፈልጋለሁ። ሳምሪ የኔን? ሳምሪ ለምንድን ነው የምትፈልጋት? አንተ ጭንቀቴን አላዳምስ ስትለኝስ አዳም? አጅሬ ገድሉ የሆነ ተንኮል ጠንስሶ ላከ አይደል? በጭራሽ። ጣሴ ይሙት እንደውም ሳምሪ ማማከር የምፈልገው ስለ ገድሉና ጣፋጭ ግንኙነት ነው። አቤት ምን አልክ ጣሴ? አዳም አታሹፍ። ለራሴ በንዴት ልቤ እንደ ኤርታሌ እሳት እየተፋ ነው። ለምን ባባት? ጣፋጭና ገድሉ የፍቅር ግንኙነት እንዳላቸው ደረስኩበት። እጭ እንዲህ ተጨንቄ በጣሴ ሞት እኔን ገድሉ ልኮ እንደመጣህ ገባኛ። የነገር አካሄድ ወለል አለልኛ። ነቃውብሃ። አዳም ጣሴ ይሙት ልጠላ ነው። ለስንተኛ ጊዜ ልጠላህ ነው? ጣሴ ቆይ ገድሉ እኔን አንተ ጋር ስለላከኝ እኔ ጣሴ አንተ ጋር መጥቼ የማይሆን ነገር እቀባጥራለሁ? መቀባጠር ብቻ ትቀበጣጥራለህ እንጂ። እሺ ለምን? ምን ለማትረፍ? ላጡሌው አልማዝ ስቱዲዮ ቤት ተከራይታችሁላታል። እኔ የማውቀው ነገር የለም። ጣሴ ይሙት ተወኝ። አልማዝ እግሮ አዲስ አበባ እንደረገጠ የቀድሞ ክሴን ቀስቅሼ ሕግ ፊት እንዳልገትራት፣ እንዳላቆማት፣ እንዳላፋጠጣት ወዘተ ጭንቅላቴን ለመስረቅ ተልከሽ መጣሽ። ማ በጣሴ ሞት? አንቺ የሳጥናኤሉ የገድሉ መልእክተኛ፣ አንቺ አቋም የሌለሽ፣ አንቺ የወንጀል ተባባሪ። እኔ የወንጀል ተባባሪ አይደለሁም። ጣሴ ይሙት ያወራውን ሁሉ ምንም አላውቅም። ተው እንጂ። አዎ እኔ ወንጀልን ከርቀት አይቼ ነው የምጸየፋት አይባልም። ወንጀልን ከርቀት አይቼው ነው የምጸየፋት አይባልም። ይሄ ትልቅ የሰዋሰው ግድፈት ነው። ይሄ ትልቅ ኤክስ ነው። አዳም እሺ አንዴ ብቻ ከጥርጣሬ ነፃ ሆነ ችግሬን አዳምጠኝ። አንዴ ብቻ በጣሴ ሞት አንዴ። እሺ ቀጥል እስቲ። ጣፋጭና ገድሉ ፍቅር ጀምረዋል። ተው እንጂ። ጣሴ ይሙት ስልህ እኔን እያጃጃሉ እነሱ በፍቅር አብደዋል። ጣሴ እኮ ታስቀኛለህ። ለምን? ሕፃናት በወረቀት አጣጥፎ የሚሰሯትን ጀት ታውቃታለህ? እንዴት አላውቃትም? እኔ ራሴ በልጅነቴ የወረቀት ጀት ሰርቼ አየሩን ሰንጥቃ እንድትበር እየወረወርኩ እጫወት አልነበር? ተው እንጂ። ጣሴ ይሙት ለአብሮ አደጎቼ ሁሉ የምሰራው እኔ ነበርኩ። አንዳንዴ እንደውም ጀት ለመስራት ስል ከደብተራችን ላይ ሁሉ ሉክ ገነጥል ነበር እኮ የወረቀት ጀት ለመስራት። አዎ ግን ስለ ጣፋጭና ገድሉ ላለመስማት ነው አይደል ወሬ የምታስቀይሰኝ በጣሴ ሞት? ገድሉና ጣፋጭ እኔን እያጃጃሉ እነሱ በፍቅር አብደዋል ያልከኝ መስሎኝ። አዎ ብያለሁ፣ ደግሞም እውነት ነው። ግን ለምን ያጃጃሉ ይመስላል? ገድሉን ስላመንኩት ነው። አይደለም ባክህ። ስላመንኩት አይደለም ነው። በጣሴ ሞት ስላመንኩት ነው ያጃጃለኝ። አይደለም ስለ ስማኛ፣ አድምጠኛ፣ በለኛ። እሺ ንገረኝ። ለአብሮ አደግ ጓደኞች ሁሉ የወረቀት ጀት ትሰራላቸው ነበር ነው ያልከኝ? ግራ ታጋባኛለህ በጣሴ ሞት። አዎ ሰራላቸው ነበር። የወረቀት ጀት ለመስራት ስትል ከመማሪያ ደብተር ላይ ሁሉ ሳይቀር ሉክ ትገነጥል ነበር። ያው ምንድነው የነገርኩን መልሶ መድገም በጣሴ ሞት? ጣሴ ወዬ አየህ፣ ገድሉ አንተን እንደ ወረቀት አጣጥፎ በየቦታው የሚወረውርህ የነገር ጀት አድርጓል።
የሁሉ ዙሪያ ጥምጥም ለዚች ስድብ ነበር? ይሄ ስድብ አይደለማ። አንተን ከኔ ገንጥሎ እንደ ልቡ እየወረወረ እንደሚጫወትብህ ነግሬ ነበራ። ጥሩ። አሁን እኔ የምፈልገው ገድሉና ጣፋጭን አንተና ሳምሪ ባላችሁበት ማናገር ነው። ጣሰው አንተ እንደዚያች የወረቀት ጀት እንደወረወሩ የምትበር ወይ የወረቀት ጀት ምንድን ነው? ወላዋይና በኋላ ተመልሰ ደግሞ ከገድሉ ጋር ትገጥማለህ። አላምንህማ። ዛሬ ምሳ ሰዓት ላይ ሁላችሁም ባላችሁበት የምናገረውን ስማና ታዘበኝ። የሆንክ የተልባ ስፍር ነህ። አላምንህም። ተመስገን ከወረቀት ጀትነት ባንዴ ኤክስፖርት ወደሚደረግ የቅባት እህል ወደ ተልባ ከፍ ተደረኩ። እያፌዝክ ነዋ። አንተ ነህ እንጂ አዳም፣ አንተ። የመጨረሻ እድል ስጣለሁ። ምሳ ላይ ፊት ለፊት የደረሰብህን በደል ታስረዳለህ። አትጠራጠር አዳም። አንተና ሳምሪ ባላችሁበት ገድሉና የጣፋጭን ጉድ ዝግዝግ አድርጌ አስረዳለሁ። እኔም ገድሉና ጣፋጭን የሆነ ቀን ምን ሲያደርጉ እጅ ከፍንጅ እንዳያስኳቸው በግልጽ እናገራለሁ። በጣሴ ሞት ምን ሲያደርጉ ያስካቸው አዳም? ሁላችንም በተሰበሰብንበት ነው የምናገረው። አዳም በጣሴ ሞት ንገረኝ። አካል ለአካል ገላ ለገላ እርስ በርስ ምናምን ሆነው ያስካቸው አይደል? አልናገርም። ዛሬ ምሳ ላይ ሳምሪ በመገኘትሽ በጣም ደስ ብሎኛል። ጣሴ ነው ዛሬ ምሳ አብረሽን ካልበላሽ ብሎ ሲያሯሩጥ ያመጣኝ። ሳምሪ ለአስቤዛ ግን ታዋጫለሽ አይደል? እንዴ የዋዛ እያዋጣች ነው። በየጊዜው የምትለቅባችሁ ስጋ፣ ቢራ ምናምን ራሱ ከአስቤዛ በላይ አይደል እንዴ? በልቶ ካጅ መቼ የተደረገለትን አስቦ ያውቃል ብለሽ ነው ጣፋጭ? ኦ ሎርድ የአዳም ንግግር ገብቶሃል አልጣሴ? በጣም ሳምሪቴ ምን የመሰለ ድፍን ምስር ወጥ ሰርቻለሁ መሰለሽ። የዋዛ ጣፍጦሽ ትበያለሽ። ይወጡ መዓዛ ራሱ እንዴት ያውዳል ጣፋጭዬ። ቴንክ ዩ ሳምሪ። ሳምሪ ወይኔ ማር ዛሬ ደግሞ አይኖችሽ እንዴት ዋሉ ባክሽ። ታንክ ዩ አንተን አላልኩም። አይ ኖ ዛሬ ግን ጣሴ ምን ሆናል? ምንም አላልኩም። ጓደኛዬን ግን ምን አስለኩብኝ ዛሬ? ጣሴ ወዬ ከቤተሰብ አካባቢ የሰማህ ወሬ አለ እንዴ? አዎ። ምን ሆኑ? በጣም ደህና ናቸው ጓደኛዬ፣ አታስብ። ባባዬ እሸቱ ሞት ጣሴ እውነት ስታኮርፍ በጣም ነው የምታስጠላው። ጣሴ እንደዚህ ጀንትል ምናምን የሆንከው እኔን ለማማለል ነው አይደል? የስ ጣፋጭ ልክ ነሽ። እኔ ጣሴ የሰው ሚስት ለዚያውም የጓደኛዬን ሚስት ለማማለል የምጥር ሰው አይደለሁም። ኤክስኪውዝ ሚ። ተጀመረ። ምን ነው ተጀመረው? ገርሉ እኔ ማንም እንደወረቀት አጣጥፎ ማለቴ ከወረቀት እንደተሰራ ጀት ማንም እየወረወረ የሚጫወትብኝ ሰው አይደለም። እቻ አባባል የማን እንደሆነች ልንገርህ ጣሴ። ቆይ በአንድ ጊዜ ወዴት ገባችሁ? ወደ ውስጣችን። በሉ ነገሩን ተውትና ምሳ ለመብላት እጃችሁን ታጠቡ። ከምሳው በፊት አንድ ነገር መናገር እፈልጋለሁ። ኦኬ ቀጥል። ቆይ እኔ ማር ችግር አለ እንዴ? ሁሌም ችግር አለ የኔ ፍቅር። ቀጥል ጣሰው። እኔ ጣሴ ከተወለድኩ ጀምሮ በሴት ተጣልቼ አላውቅም። ባይሆን ሴቶች በእኔ ብዙ ጊዜ ተጣልተዋል። ዋው መቼ ነው ጣሴ? ጣፋጭ እየቀለድኩ አይደለም። ኦ ሎርድ የነገሩ አመጣጥ ገባኝ። ማሬ ቆይ ነገሩ ምንድነው? ማለት የነገሩ አመጣጥ ገብቷል? ሲመጣ አትሰሚ የለው ዴ። ቀጥል ጣሴ። ባጭሩ እኔ እስከዛሬ ጣፋጭን እንደማፈቅራት ሳወራ የነበረው ዝም ብሎ ለቀልድ ነበር። ጣሴ ይሙት ለቀልድ እንዴ? ይህን ማለት ለምን አስፈለገ እንዴ? እኔም እስከዛሬ አፍቅሬ አላውቅም ነበር። ያው ስንጫወት የነበረው እኮ ለሳቅ ምናምን ነበር አይደል እንዴ? እና አንቺማ የጓደኛዬ የገድሉ ፍቅረኛ ነሽ። ኦ ሎርድ ምንድን ነው እሱማ? ጣፋጭና ገድሉ በሚስጥር ፍቅር ይሁን ገባ ወጣ ነገር ጀምራችኋል ብቻ። ባባዬ እሸቱ ሞት ጣፋጭማ አታደርገውም። ጣፋጭን ተሳስቼ አፍቅሬያት ነበር ማለቴ ለቀልድ። ጣሴ እየቀለድክ ነው አይደለ? ቀልድ ይብቃል። ሁሉም ነገር ፍርጥርጥ ይበል እያልኩ ነው። በጣሴ ሞት እስከማውቀው ድረስ ጣፋጭን ጣሰው ያፈቅራታል።
ተሳሳትኩ ጣሴ? ድሮ ማለቴ ሳላውቅ በፊት። ዋው ጣሴ ከመረህ ነበር ሚስቴ ምናምን ሃኒ ምናምን ምትለኝ? የሰው ሃኒ መሆንሽን ሳላውቅ በፊት ሰውየው ካንቺ ጋር በፍቅር ድብን ብሎ ሲያጃጅለኝ በነበረበት ወቅት። እኔን እያልከኝ መሰለኝ። አዎ እኔና ጣፋጭ የፍቅር ግንኙነት እንዳለን በምን እርግጠኛ ሆንክ? ለገና የሰጠች ፖስት ካርድ ላይ ለምን ታሳዝነኛለህ፣ ለምን ሁሌ አጠገብ መሆን እመኛለሁ ብላ የጻፈችልን አንተም እሷም ደብቃችሁኝ። ኦ ሎርድ፣ መጽሐፍ እኮ መብቷ ነው። ጣሴ ነገር አብርድ። ለእኔ ሁላችሁም ወንድሞቼ ናችሁ። ጣፋጭ አታደርገው። አባዬ እሸቱሙ ታምናታለሁ። መተማመን ጥሩ ነው። መተማመን። ሳምሪ ጣፋጭ ለገርሉ ቴክስት ያደረገችለትን ብታነቢ እንደዚህ አትይኝም ነበር። ለዚያውም ከሌሊቱ 7 ሰዓት። አንተ ቴክስት ያደረኩትን እንዴት ልታይ ቻልክ? የገርሉ ሴልፎን ለእኔ ሩቅ ባለመሆኑ። ጣሰው ጣፋጭ ምን ብላ ለአጅሬው መልእክት ጻፈችለት? እሱማ የጻፍኩትማ ገርሉ እንቅልፍ እምቢ አለኝ፣ የማስበው ስላንተ ነው፣ ምን አለበት በሆነ ታምር አንተ አጠገብ ብገኝ። አንተ አጠገብ ብገኝ? ከሌሊቱ 7 ሰዓት? እዲ በዚያ ሰዓት ምን ለመስራት ነው የሚገናኙት? ፎቶ ለመነሳት ልበል በጣሴ ሞት። ወይኔ እቴ ጣፋጭ እንደዚህ ከወረደ ሰው ጋር የወረደ ተግባር አታደርግም። ምናች እንደዚህ ከወረደ ማን ነው የወረደው? አንቺ? አንተ ነህ ራስህ ገድሉና። ሳምሪ ልጣላሽ ነው አነጋገርሽ የዋዛ ያማል። ለነገሩ እኔም እጅ ከፍንጅ ይዣችኋለሁ። ማን እነማንን? አንተንና ጣፋጭን። ወይኔ ጣሴ፣ አይ ጣሴ ሞኙ ሰው አማኙ። ከትላንት ወዲያ ጠዋት ጣሴው ሻወር እየወሰደ ነው። አዎ ልክ ነህ በጣሴ ሞት። አዳም ያላየውን በሐሰት አትናገር። እኔ አዳም ነኝ በሐሰት የምናገር? ያንቺን ስም ለማጥፋት ስል እኔ አዳም ነኝ በሐሰት የምናገረው? አውራ ወሬኛ። አንተ ስርዓት ያዝ። ባባዬ እሸቱ ሞት ቀጥል። እኔ ማር። ወይኔ ጣሴ፣ ቀጥል ተባልክ ቀጥል። እኔ የሞባይል ካርድ ገዝቼ ድንገት በሩን ከፍቼ ስገባ ጣፋጭ ገድሉ ላይ ተጠምጥማበታለች። ወይኔ ጣሴ ወይኔ። እሺ እሱም በሁለት እጁ ወገቧን አጥብቆ አቅፎ በጣሴ ሞት ኪሲንግ። ወይኔ ወይኔ። ለዚያውም እንደ ዶሮ ሾርባ ነዋ። ጣፋጭ የገድሉን ከፍር አታደርገው። ሊያውም እንደ ዶሮ ሾርባ ነዋ። አሁን ይሄ ትንባው ያጠቆረው ከንፈር ከኔ ከጣሴ ከንፈር ይመረጣል? ጣሴ እባክህ ቸኮላት ትናገር። ተረጋጋ ጣሴ ተረጋጋ። ሳምሪ እቴ ውሸት ነው። እኔ አዳም ነኝ ውሸታም? እኔ አዳም? ቆይ እኔ ማር ሳያውክ ምን አሉ ባባዬ እሸቱ ሞት ብዬ ጉሮሬን ጠራርጌ ሰው አለ ስላቸው አይን አውጣው ገድሉ ሆዬ በሆነ ነገር ተናዳ እያጽናናዋት ነው አይለኝ መስላችሁ? ከንፈሯን እየሳመ ነው እንዴ የሚያጽናናት በጣሴ ሞት? ጣፋጭ ሙሽ ጠላውሽ ይሄንን ገድሉን አንቺ። እኔ አልፈቀርም ማለት ነው እንዴ? ኧረ በደንብ ትፈቀራለህ በደንብ። እህቴ ሳምሪ እኔ ሌላ ፍቅረኛ አለኝ ታውቂያለሽ። ሁሉም ውሸት ነው። ከሆነ አዳም ነኝ ውሸታም? አዎ አንተ አዳም ውሸታም። ከሌሊቱ 7 ሰዓት አጠገብ በሆንኩ ያለችው ውሸት ነው። ምን አይነት ፍርጃ ነው? ሰው እንዴት አጋንንት ይወዳል ባባዬ እሸቱ ሞት? ድንቅ ግርም ድምም ወዘተ የሚያደርገኝ ይሄ አይደለም። ጣፋጭን ጓደኛዬ ጣሰው እንደሚያፈቅራት እያወቅሁ ከሷ ጋር አላደርገውም። በጣሴ ሞት ድምፅ አስጠላኝ። ዝም በል። በጣሴ ሞት ድምፅህ ቀፈፈኝ። እንዴ ጣሴ እሺ ፍቃደኛ ከሆንክ አንዴ ብቻ አላናግረህ። ሁሉም ባሉበት ካልሆነም ምንም አልነጋገርም። እሺ ሳምሪን ይዘናት እናውራ። ጣሴ አጉል አታካብድ። ተነስ እሺ ተነስ። በቃ በረንዳ ላይ ቶክ ምናምን እናድርግና ፒስ እናውርድ። ስሚ ግን ውሸት መስማት አልፈልግም። ፕሮሚስ ና ሳምሪ ነኝ አንዴ። ሳምሪ አታስፈልጋችሁም፣ ራሳችሁ ተነጋገሩ። ሳምሪ ነኝ። ጭቅጭቃቸውን እስኪጨርሱ ድረስ መኝታ ቤታችን አረፍ እንላለን። አዳም ከጣሴና ጣፋጭ ጋር ሳምሪ ብትኖር ጥሩ ይመስለኛል። ምክንያት እኔ ፍቅሬ እንደተነጠቅኩና ከተነጠቅኳት ሴት ውጪ ማፍቀር እንደማልችል ስለምታውቅ ልታግባባቸው ትችላለች ብዬ ነው። ምን? የኔ ሳምሪ ናት ስላንተ የምታውቀው? ካላመንከኝ ጠይቃት አዳም። የሚለውን ሰማሽው የኔ ውድ? መልስ አትስጠው የኔ ጌታ። ና ጣሴ በቃ እሺ ና ሁለታችንን እናውራ። እኔ ጣሴ ግን እንደ ድሮ በቀላሉ የምሸወድ አይደለሁ።
ወይ ማሬ ጣፋጭ እንደዚህ የወረደ ስብዕና አላት ለካ። ገድሉን የዋዛ አድርገሽዋል አይደል ሳምሪ? ይኸውልህ ሰሞኑን ግፋቢል በሚቀጥለው ሳምንት ቤት መቀየር አለበት። ያው ስንጠቃለል ጎጆ ስንወጣ ስንፈታተም ወዘተ መልቀቂያት ይቀራል ሳምሪ? አይ እንደዛ አይደለም። እስከዛ መቆየት የለብንም። እኛ ሰፈር ሰሞኑን የሚለቀቅ ቤት አለ፣ እዚያ ትገባለህ። እኔ አዳም ነገረኞችን ፈርቼ አልሸሽማ። ለገድሉ ብዬ ቤት አልለቅማ፣ እጋፈጣቸዋለሁ። እስከ ዛሬም ከነሱ ጋር በመጨቃጨቅ ያሳለፍካቸው ጊዜያቶች ስህተት ናቸው። ጥለሽሽ እያልሽኝ እኮ ነው ማሬ። አዎ ከጠብ ከረብሻ መሸሽ እኮ ጥሩ ነገር ነው አዳም። ልካቸውን ሳላሳያቸውማ ቤቱን ጥዬላቸው አልወጣም። አዳም ይልክ እኔ ጥሩ ቤት አግኝቼልሃለሁ። ለኛም የሚመጥነን ጥሩ ቤት ነው። በቃ መልቀቅ አለብህ ሳምሪ። እነሱን ልክ ሳላስገባማ ከዚህ አልወጣም። እዚህ አጠገባችን ስቱዲዮ ለዛይ ሴትዮ እንደተከራዩላት እያወቅሽ ለወይዘሮ አልማዝ ሳምሪ ደግሞ ባባዬ እሸቱ ሞት ግን ያጡልዩ አልማዝ ከዚህ በኋላ አንተን ፍለጋ የምትመጣ ይመስላል። ጎረቤታችን የ6 ወር ቅድሚያ ክፍላ ተከራይታለች እያልኩሽ ታፈቅራለች ማለት ነው እንዴ? ሳምሪ እኔ እንደዚህ አይነት ቀልድ አልወድም። የኔ ጌታ እውነቴን እኮ ነው። መቼም ብትወድ ነው የምትከታተል። ሳምሪ በጣም ታፈቅረዋለች። ካንተ ጋር አላወራሁም ገድሉ። ቆይ ከፍቅረኛዬ ጋር ሚስጥር ማውራት አልችልም እንዴ ጌታው? ትችላለህ ጌታው። ስማ ማለቴ እየሰማኸኝ ነው? እየሰማሁ ነው። ማለቴ ስማም ባትለኝም ከሃዲ ቀጣፊ ምቀኛ። አረ ንቀት ሆይ ይወድ በእናትህ ቶ ከሃዲ ቀጣፊ ምቀኛ ነኝ። እየሰማሽ ነው? ሰው እንዴት ምቀኛ ነኝ ይላል? ምቀኛ እንዴት ይሆናል? አምናል እኮ ምቀኛ መሆኑ። እኔ ነው የጠየከኝ እንዴ አዳም? አልጠየቅኩም እባክህ፣ አውቃለሁ ምቀኛ ነኝ አዳም፣ ምቀኛ ነኝ። አየህ የሰው ልጅ የሚመኘውን የሚፈልገውን ነገሮች ሌሎች ሰዎች በጉልበት ሲነጥቁት ምቀኛ ይሆናል እኮ። አንተ ግን ሰው በልፋቱ በእድሉ ያገኘውን ሰላምና ሀብት የምትመቀኝ ምቀኛ ነህ። አይ ተሳስተሃል አዳም፣ ተሳስተሃል። እኔ ፍቅርን ያህል ነገር በግፍ ተነጥቄ በጸጋ የምኖር ሰው ነኝ። እሺ አልገባኝም። ጣጣ ቶ በእናትህ እኔ ጌታ ከዚህ ምቀኛ ጋር አትነጋገር። እውነትሽ ነው ማሬ። እኔ ለምን ምቀኛ እንደሆንኩ ታውቃለህ ጌታው? አሁን ተወኝ እሺ በቃ። ይኸውልህ ፍቅሬን አንዱ ነጠቀኝ። ፍቅሬን ከልቤ ውስጥ ነጠቃት። ገባህ አዳም? እኔ ጌታ መልስ አትስጠው በእናትህ፣ በቃ ዝም በለው። የሚለው ግን ገብቶሻል? ሰይጣን የሚናገረው ግራ ያጋባል እንጂ መቼ ይገባል አይደል? ደስ የሚል ገለጻ፣ ደስ የሚል ያረፍተ ነገር አወቃቀር፣ ደስ የሚል የቃላት አደራደር ወዘተ። ሳምሪ ደስ የማይል ትችት፣ ደስ የማይል ክህደት፣ ደስ የማይል በቀል ወዘተ። ሳምሪ ዛሬ ምን እያልክ ነው አንተ ሰው? ሳምሪን ጠይቃት አዳም። ይኸውልህ እኔ ጌታ እንውጣና ምሳችንን ውጭ እንብላ። ተነስ እንዴ! ይሄን የነገር አንጥረኛ ሸሽተንማ አንወጣም። ገድሉን ፊት ለፊት ተጋፍጦ ማሳፈር ነው። የሆነ ምቀኛ ነኝ አዳም፣ ምቀኛ ነኝ። ፍቅሬን የተዘረፍኩ ምቀኛ ነኝ። ምንድነው ተዘረፍኩ የሚለው ይገባሻል? ምንድነው ይሄ? ነገርኩህ እኮ አዳም፣ በቃ ተው። ምን ብለሽ ነገርሽኝ? የኔ ፍቅር ሰይጣን የሚለው ሰይጣን የሚለው ግራ ያጋባል እንጂ መች ይገባል ያልሽኝ ለካ። አዳም ከሳመች በኋላ ጣፋጭ ከሆነ የምትል ፍቅረኛ አጋጥማ ታውቃለች እንዴ? ሳምሪ ይህ ሰውዬ ምንድነው የሚለው ነገር ገብቶሻል? ምንድነው የሚለው? እንጃ እኔ አልሰማሁትም የኔ ጌታ። ከሳምሽን በኋላ ሁሌ የምትይኝ ምን ነበረ? ጣፋጭ እኮ ነው የኔ ማር እኮ። ኦ ሎርድ እኮ ጣፋጭ እኮ ነው የኔ ማር። ትሰማኛለህ? ከዚህ በላይ አልታገስም። እኔም ጣፋጭ መጫወቻ ስላደረግሽኝ ከልብ አመሰግናለሁ። ግን ተረድተኸኛል ጣሴ? በጣም እንጂ። እኔ ገድሉንም አንተንም የማያችሁ ልክ እንደ ወንድሞቼ ነው። እኔ ፍቅረኛ ቦይፍሬንድ ምናምን አይገባኝም። ተይኝ፣ በጣሴ ሞት የምትይኝ አይገባኝም። አረ ነገር አብርድ ጣሴ። ጣፋጭ ወይ ጣሴ፣ ያልሽው ሁሉ ገብቶኛል። ስለዚህ ወደ ቤት እንግባ። ከልብ ነው ጣሴ? ፕሊዝ ተረዳኝ እንጂ። እንዴት እንዳስጠላሽኝ ብታውቂ።
እኔን ጠላኝ? ጣሴ ይሙት በጣም ደብረሽኛል። በጣም እኔ ገና ካሁኑ ፍቅር ምናምን የሚባል የጅላጅል ላይፍ ውስጥ መግባት አልፈልግም። አውቃለሁ። እኔ እኮ ታዋቂ አክትረስ መሆን እንጂ የቤት እመቤት የቤቢዎች እናት ምናምን መሆን አልወድም። በቃ ተይኝ፣ በጣሴ ሞት በቃ ተይኝ። ገድሉ ጣሴ ገድሉ ፍቅረኛ አይደለም፣ ተረዳኝ። አንተንም አስቤ አላውቅም። ገድሉ ለእኔ ጓደኛ አይደለም፣ አንቺንም አስቤሽ አላውቅም። በጣም በስጨት ብለሃል አይደለ? እኔ ጣሴ አላደርገውም። ስሚ፣ እኔ ጣሴን ብዙ ሴቶች የሚመኙኝ እንደሆንኩ እወቂ። የዋዛ አውቃለሁ ጣሴ አውቃለሁ። ስሚ፣ አንቺ ደግሞ የሆንሽ ደባሪ ነሽ። እሺ ጣሴ ሞት ባንቺ የተነሳ ከጓደኛዬ ጋር የምጣላ ይመስልሻል? እንዴራ አይመስልኝ። ገድሉ መጣ። ሃይ ገድሉ። ጣሴ እንዴት ናችሁ? ምን ፈልግ? አንዴ አልጨረሳችሁም እንዴ? አይ ጨርሰናል፣ በቃ ተማምነናል። ጣሴ ወንድሜ እውነቱን እንድነግርህ ትፈልጋለህ? ምንም ነገር መስማት አልፈልግም። ተወኝ፣ በጣሴ ሞት ተወኝ እባክህ ጣሴ። እኔ ጣፋጭን አላፍቅራትም፣ አልፈልጋትም እኮ ነገርኩት እኮ። እኔም ገድሉ ወንድሜ ነው አልኩት አላልኩም? ገድሉ ምን አለ ዝም ብትለኝ? ኦ ሎርድ ለምን ዝም እላለሁ? ጣሴ እንዲህ ለምን እንደዚያ ተቃቅፋችሁ አፍ ለአፍ ገጥማችሁ አዳም እጅ ከፍንጅ ይዟችኋል እኮ። እሱማ እኮ ያኔ ሚስጥር እየነገርኩት ነበረ። ተውኝ፣ አይመለከተኝም። ከፈለክ ግን ስማ፣ ተሸክማት ዙር። ኧረ እባክህ ጣሴ፣ እኔ እኮ የማፈቅራትን ሴት በጓደኛ የተነጠቅኩ እኮ ሰው ነኝ። አንተ ጣፋጭ እንደምታፈቅራት እያወቅሁ ፍቅርን አልነጥቅህም። ለምን አትረዳኝም? አመሰግናለሁ። እንዴ ቆይ የምታፈቅራት ሴት የት ናት? እዚሁ አካባቢ እኮ። እዚሁ አካባቢ ከማን ጋር? ከጓደኛዬ ጋር። ዋው የሚለው ገብቶሃል ጣሴ? ተይኝ ጣፋጭ ተይኝ። እንዴ ቆይ እሺ ገድሉ የምታፈቅራት ሴት ማን ናት? ከዚህ በኋላ የምደብቀው ነገር አይኖርም። ማለት የምታፈቅራት ሴት ሌላ ሴት አለች ማለት ነው? አዎ ግን ጓደኛዬ በጉልበት ነጥቆኛል። በጣሴ ሞት ምን እያልክ ነው ገድሉ? ከዚህ በኋላ ሚስጥር ብሎ ነገር የለም።